አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢልሃም ዩቲዩብ ቻናል ተከታዮች እህቶች ወንድሞቼ እንዴት ናችሁ? ላይ ሰላም ናቸው። የኔ ሰላም ነኝ አልሐምዱሊላህ። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ከእናንተ ጋርስ እንዴት ነው? ኢንሻአላህ ዛሬ ደግሞ አሪፍ የሆነ ቪዲዮ ሰርቼ ይዤ መጥቻለሁ። ትወዱታላችሁ ብዬ አስባለሁ ኢንሻአላህ። በመጀመሪያ ግን ላይክ፣ ሼር፣ ኮሜንት አስቀምጡልኝ ውዶች ያግዙኝ አበረታቱኝ ማለት ነው። እና የኩዌት ያለው ሙቀት ምን ያህል ሀራራ እንደሆነ ምን ያህል ሙቀት እንደሆነ ለማሳየት ፈልጌ ነበረ ማለት ነው። ምን ያህል ሙቀት እንደሆነ ይህን ያህል ሙቀት ምን ያህል ነው? እንዴት ነው? ውጭ የሚሰሩ ሰዎች ምን ያህል ሙቀት እንዳለ ምን ያህል ሙቀት እንደሆነ በጣም የሚያቃጥሉ እና ምን ያህል ሙቀት እንዳለ ላሳያችሁ ወደድኩኝ ማለት ነው። እና ይስኪ እንቁላል አመጣሁኝና ይሄ ውጭ ነው፣ ምን ያህል ነው? ፎቅ ሳጣ የሚባለው ማለት ነው። ውጭ እንቁላል አመጣሁኝና ለ20 ደቂቃ ምናምን ነው እውነት ለ20 ደቂቃ ምናምን ነገር አስቀመጥኩትኝ ማለት ነው። በ20 ደቂቃ ውስጥ ግን ምን ያህል ሙቀት እንዳለ ምን ያህል በጣም ሙቀቱ ምን ያህል እንደጨመረ ለማሳየት ነው ማለት ነው። እዩት። እኔ እየሰራ አሁን ይሄ በጣም ለመያዝ ራሱ በጣም ነው የሚያቃጥለው። እኔ ከወጣሁ ራሱ አንድ እንጃ 3 ደቂቃ 4 ደቂቃ ምናምን አይሆነኝም፣ ግን እንዴት እንደሚያቃጥል ጋይስ ወላሂ ነው ነው። እኔ በዚህ አጋጣሚ አዘንኩላቸው ውጭ ለሚሰሩ እንደዚህ ግንባታ ለሚሰሩ ሱቅ ውስጥ ለሚሰሩ ተመላላሽ እንደዚህ የሚሰሩ በጣም ነው ያዘንኩት። ሁላችሁ ምን እንደመሰለ ማለት ነው። በ20 ደቂቃ ውስጥ ምን ያህል ሙቀቱ ምን ያህል እሳት ጋዝ ለኩሳችሁ እንቁላል የመጥበስ ያህል ነው የሆነው ማለት ነው። እና አላህ ይስትር አለይና አላህ ይስትር፣ አላህ ምረቱን ይላክልን። ወላሂ በጣም ካስከፊ ነው ደግሞ ይሄ ከዚህ የበለጠ ደግሞ ቀን 1 በጣም ሀራራ ይበዛል ብለዋል ማለት ነው። በጣም ይሞቃል ብለዋል በጣም። እና ውዶቼ ውጭ ለምትሰሩ አላህ ይሁናችሁ፣ ተጠንቀቁ፣ ራሳችሁን ጠብቁ፣ ውሃ ጠጡ በደንብ። ምንም ጊዜ ምንም ቢሆን ምንም ፈሳሽን ነገር አብዙ ያኔ ስስ የሆነ ልብስኖችን ለመልበስ ሞክሩ። እና በጣም ነው የሚያሳዝነው በእውነቱ ማለት ነው። በጣም ነው የሚከብደው። እኛ አልሐምዱሊላህ የቤት የምንሰራው እንኳን ያው መከየፍ ስላለ እነሱ ነገሮችን እንጠቀማለን ማለት ነው። ይኸው እዚህ ጋር ደግሞ ምን እንደሆነ ማለት ነው። ይሁት ምን እንደመሰለ እና በጣም ከባድ ነው። በጣም ከባድ። ኩዌት ላይ ያለው ሙቀት እንዲህ ነው ብሎ የሚናገር አይደለም። እና ሌላም ደግሞ ላሳያችሁ ይውላችሁ ማለት ነው። እዚህ ጋር ሻማ ነበረ ማለት ነው። እዚህ ጋር ሻማ አለ እንደዚህ ድርቅ ያለ ነበረ። ወደ ገጠር ስንሄድ መኪና ውስጥ አስቀምጠን ረስተነው ቀለጠ ማለት ነው። ከዛ ክሩ ውስጥ ገባ። ከዛ እስኪ ቆይ ይሄ ነገር እውነት ያቀልጠዋል ምናምን ብዬ ውጭ አስቀመጥኩትኝ ማለት ነው። ውጭ አስቀመጥኩትኝ ውጭ ማለት ነው። ይው ውጭ አስቀምጨው ምን ያህል እንደቀለጠ እንግዲህ የኩዌትን ሙቀት ምን ያህል እንደሆነ ምን ያህል ኃይለኛ እንደሆነ ከዚህ መገመት አያቅታችሁም ብዬ አስባለሁ። እውት እንዴት እንደቀለጠ ሱብሃንአላህ። በጣም የሚከብድ ጊዜ ነው። ጦርነቱንም አላህ ያንሳልን፣ ይሄ ሙቀቱንም አላህ ያንሳልን። ዱአ አድርጉልን ውዶቼ። በእርግጥ በሁሉም ሀገር ይሆናል ብዬ አስባለሁ። ሙቀት ሊኖር ይችላል ብዬ አስባለሁ። ግን እንደ ኩዌት ይሆናል ብዬ በፍጹም አላስብም። እውት እዚህ ጋር ቀልጦ ቤት አምጥቼው ዘረገፍኩትኝ ማለት ነው። አያችሁት? ስዘረግፈው ይህ ውስጡ ይህንን ይመስላል እና በጣም ከባድ ነው። እንግዲህ አላህ ምሕረቱን ይላክልን ብዬ አስባለሁ። ከዛ እዚህ ጋር ዘረገፍኩትኝ። ከዛ እዚህ ጋር ደግሞ መልሼ ቦታው ክር አስገባሁኝና የራሱን ክርና ሌላ ክር አስገባሁኝ። በእርግጥ ሌላ ክር ይሄ ረጅሙ ክር የራሱ አልነበረም፣ ግን እስኪ ይሆናል ላይሆንም ብዬ ለመጀረብ ነው ለማየት ነው።
ንክር አድርጌዋለሁ። በደንብ ጥጥት አድርጎታል እንትኑ ክሩ ሻማውን የሻማውን ውሃ ማለት ነው እንዲበራልኝ በኋላ ማለት ነው። ግን መጨረሻውን ታውታላችሁ ብዬ አስባለሁ። እና ውጭ ለምትሰሩ እህት ወይም ወንድሞች፣ በአብዛኛው ወንድሞች ግንባታ ምናምን እንደዚህ የሚሰሩ የእንጨት ስራ የምትሰሩት ፈጣሪ ይሁናችሁ፣ አላህ ምህረቱን ይላክላችሁ። ራሳችሁን ጠብቁ ነው የምለው። ራሳችሁን ጠብቁ። እና ይኸው እዚህ ጋር ዘረገፍኩትኝና ክሩን አስገባሁትና እዚህ ጋር እየረጋ ነው አሁን ማለት ነው። እየረጋ ነው። በመርገት ላይ ነው ያለው። ይኸውት እየረጋ ነው። እርገት ደግሞ ጨርሶ ደግሞ ለዚህ በቃ ማለት ነው። አንዳንዴ መታገስ ዋጋ አለው የሚባለው ነገር እንደዚህ ነው። ከታገስ ይሄንን ይመስል ነበረ። ላይክ እና ሰብስክራይብ አድርጉልኝ፣ አበረታቱኝ። ወዳችኋለሁ። ባይ ባይ።